ሌላው ደግሞ ዳርክ ሞድ ኦን እና ኦፍ ለማድረግ ከፈለጋችሁ እዚህ ጋር የጨረቃ ምልክቷ አለች አይደል? እሱ ጋር እሱን ስታበሩት ልክ እንደዚህ ብላክ ይሆንላችኋል። እናንተ በሚመቻችሁ እንደዚህ አብርታችሁ መጠቀም ትችላላችሁ። አይ ይሄኛው ብላኩ አልተመቸኝም ካላችሁ ደግሞ መልሳችሁ የፀሐይ ምልክቷን ስነኳት መልሶ ወደዚህ ይመለስላችኋል ማለት ነው። ሰላም እንዴት ናችሁ? ዛሬ እስኪ ስለ አፑ የተወሰነ ነገር ልበላችሁ። እንዴት እንደምትጠቀሙ ምናምን እዚህ ጋር ላይ እንደምታዩት እንግዲህ ያሉን ሜኖች እነዚህ ይመስላሉ። ከዚህ ጋር ዩቲዩብ አለ፣ ከዚያ ቴሌግራም ሊንክ አለ። መቀላቀል ዩቲዩብ እና ቴሌግራም መቀላቀል ስትፈልጉ ከዚያ ይሄ ኦል የሚለው የቲዮሎጂ አፖሎጀቲክስ ሂስትሪ እና ኮሽን ኤንድ አንሰር ውስጥ ያሉትን ሁሉንም ያመጣላችኋል። ግን እንዳይበዛ ብለን የፕሮቴስታንት የሚለውን አላካተትነውም እዚህ ውስጥ ማለት ነው። ከዚያ እዚህ ጋር እንደምታዩት እነዚህ አሉ። ኦል ላይ ሲገቡ ለምሳሌ አንዱን ማንበብ ስትፈልጉ ይሄን ትከፍቱታላችሁ። ከዚያ እንደዚህ ስክሮል እያደረጋችሁ ማንበብ ትችላላችሁ ማለት ነው። እንደምታዩት እንደዚህ ጋር ስክሮል እያደረጋችሁ ታነባላችሁ። ከዚያ ሳይዝ መጨመር ብትፈልጉ ይሄ ትልቋ በቦልድ ያለችውን እሷን ስትጫኑ እንደዚህ እየጨመረ ይሄድላችኋል። ሚኒማይዝ ማድረግ ስትፈልጉ ደግሞ በትንሹ ማድረግ ስትፈልጉ እንደዚህ እያደረጋችሁ ማሳነስ ትችላላችሁ ማለት ነው። ስለዚህ ለእናንተ እንደሚመቻችሁ መልኩ በሱ መልኩ ማንበብ ትችላላችሁ። ከዚያ እዚህ ጋር ላይ እቺ ፋቮራይት ምልክቷ አሁን ኦን ሆና ነበር፣ እኔ ያጠፋኋት። ራሳችሁ ፋቮራይት ውስጥ ማስቀመጥ ወይም ሴቭ ማድረግ ስትፈልጉ እቺን ክሊክ ስታደርጉ ቢጫ ምልክት ያደርግላችኋል። ከዚያ መውጣት ስትፈልጉ ይህችን ኤክስ ስትነካላችሁ ወይም ደግሞ ከታይ ስልካችሁ ላይ ባክ ስትጫኑ እንደዚህ ይመልሳችኋል ማለት ነው። ከዚያ ሌሎቹንም እንደዚህ እያደረጋችሁ ማንበብ ትችላላችሁ። ተራ በተራ እየከፈታችሁ እንደዚህ ከዚያ እዚህ ጋር ታች ላይ ሆም አለ። ከዚያ ቡክስ አለ። ቡክስ ውስጥ ስገቡ ቲዮሎጂ አለ፣ አፖሎጂስት አለ፣ ሂስትሪ አለ፣ ኮሽን ኤንድ አንሰር አለ፣ ኤንድ ፕሮቴስታንት አለ ማለት ነው። ከዚያ እነዚህ ካታጎራይዝ የሆኑ ናቸው። ለምሳሌ ፕሮቴስታንት ክሊክ ብታደርጉ ፕሮቴስታንት ውስጥ ምን አለ? የቅዱሳን አማላጅነት መጽሐፍ ቅዱስ ነው ወይ ይላል። እዚያ ስከፍቱ እንደዚህ ስክሮል እያደረጋላችሁ ዲቴይል ማንበብ ትችላላችሁ ማለት ነው። እንደምታዩት እንደዚህ እያደረጋችሁ ማንበብ ነው ማለት ነው። ምንድነው ያደረግነው? ይሄ በቃ ለአንባቢ እንዳይሰለች እንደዚህ በቃ ስታይል አለው የራሱ የሆነ ማብራሪያ መጽሐፍ ቅዱሱ ከዚያ ማብራሪያው እያደረግን የራሳቸው አስቀምጠናል። ይሄንን ይመስላል እንደዚህ። ከዚያ ሌላ ስለ እመቤታችንና ቅድስት ድንግል ማርያም ታላቅ መጽሐፍ ቅዱስ ማስረጃዎች፣ ሰው በእምነት ብቻ ይጸድቃል፣ ስለ ቅዱሳን ስዕላት፣ ጥምቀት ለድህነት ያስፈልጋል፣ የቅዱሳን ምስጋና መጽሐፍ ቅዱሳዊ ነው ወይ፣ ድንግል ማርያም ወላዲተ አምላክ አትባልም ለሚሉት፣ ኢየሱስ ከድንግል ስጋ አልነሳም ለሚሉት፣ ታቦትና ኢየሱስ፣ ስለ ገድላት። አሁን ገድላት ላይ በቃ ይሄንን አንብቦ ስለ ገድላት መወያየት የሚያስፈልግ አይደለም። ምክንያቱም ይሄን አንብቦ በዚህ ውስጥ ትክክለኛውን መልስ ማግኘት ስለሚቻል እመቤታችንን ቅድስት ድንግል ማርያም ሌሎች ልጆች አላት ለሚሉ፣ ድንግል ማርያም ቤዛዊተ ዓለም ለምን ተባለች ለሚለው እንደዚህ ዲቴል እየከፈታችሁ ማንበብ ትችላላችሁ። ለምሳሌ ሰው በእምነት ብቻ ይጸድቃል የሚለው የፕሮቴስታንት አስተምሮ እንደዚህ ጋር በትክክለኛ መልስ አለላችሁ ማለት ነው። እነሱ የሚያነሱት ጥያቄዎች ከዚያ እኛ ደግሞ መልሱ ደግሞ እዚያው አስቀምጠናል። እያንዳንዱ እንደዚህ እያደረጋችሁ ማንበብ ነው ማለት ነው። ከዚያ ደግሞ ሰርች ማድረግ ብትፈልጉስ? ሰርች ማድረግ ብትፈልጉ ለምሳሌ እንደዚህ ስታደርጉ በራሱ አውቶማቲካሊ የሆነ ስጽፉ ሰርች አድርጎ ያመጣላችኋል። አሁን ስለዚህ ቀንና ሰዓት ወልዲያ ቀን ምን የሚል መጥቷል። ስለ የሚለውን ቃል ያለበት ለምሳሌ እንደዚህ ያመጣላችኋል። ሰርች ማድረግ ትችላላችሁ የፈለጋችሁትን ማለት ነው። ከዛ እንግዲህ ኦል ላይ ምን አለ ስንል
በስላሴ መልክና ምሳሌ ተፈጠርን ስንል ምን ማለታችን ነው? ደም ሳይፈስ ስርየት የለም ለምን የሚለው ኢየሱስ ክርስቶስ ሰው ብቻ አይደለም። የእግዚአብሔር ፍጹምነትና የኢየሱስ ጋር የሚነሱ ያው ኢየሱስ ሰው ስለሆነ ፍጹም አይደለም ፍጹምነት ይጎድለዋል የሚሉ ሙስሊሞች ስላሉ ከእሱ አንፃር መልስ ይሰጣል። በላከኝ እመኑ እንጂ በእኔ አይደለም ሲል ምን ማለት ነው? ኢየሱስ በሰዎች እጅ መሞትን ለምን ፈቀደ? ኢየሱስን አልዓዛርን ሲያስነሳ ለምን ጸለየ? ስለዚህ ቀንና ሰዓት ወልድ አያውቅምን የሚል እንግዲህ ይሄኛው ደግሞ የዮሐንስ ወንጌልና እስላማዊ ምንጮች ንጽጽራዊ ዳሰሳ ነው። ከቁርአን ጋር እያነጻጸርን የትኛው ነው ከዮሐንስ ምስክርነትና ከቁርአን ምስክርነት የትኛው ይበልጥ ያመዝናል የሚለውም ከታሪክም አንፃር ከተለያዩ የራሱ የቁርአንንም እያነሳን ከታሪክ ጸሐፊዎች አንፃር ከጥንታዊ ማስረጃዎች ምናምን በደንብ የቀረበብን ነው። ያው ሙሉውን ገብታችሁ እንግዲህ ማንበብ ነው። ያው ብዙ ነው ግን ቀስ ብላችሁ እንግዲህ በትዕግስት ካነበባችሁት የሚጠቅማችሁ ነገር ይኖራል ብዬ አስባለሁ። እንደገና ሁሉንም ማሻሻያ እናደርግባቸዋለን። ይሄ ለጊዜው ነው። ሁሉም ማሻሻያ ይደረግባቸዋል። ከዚህ አንተ ብቻ እውነተኛ አምላክ ሲል ምን ማለት ነው? የተሰቀለው አምላክ ነው ወይስ ሰው? መሳም ለምሳሌ ከገድላት ጋር ታስቶ ሳመው ምናምን የሚባለውን ከሱ አንፃር ስላሴ አንድነት በባህሪ ሶስትነት በአካል ስንል ምን ማለታችን ነው? ቅዱስ ጳውሎስ በሞኝነት እናገራለሁ ሲል ምን ማለቱ ነው? የህፃን ጋብቻና የሙሐመድ አርአያነት ሙስሊሞች ደግሞ በተደጋጋሚ የሚያደርጉት ስህተቶች የኢየሱስ የአብና የወልድ አንድነት የመሳሰሉ ቃል ንግግር ነው ወይስ አካላዊ? ወልድ ቃል በብሉይ ኪዳን የኢየሱስ ክርስቶስ ሥጋ ፍጡር እና መለኮታዊ ፈጣሪነቱ እንዴት ይታያል? ጥበብ ፈጥሰ ጠሬ ስትል ምን ማለት ነው የሚለውን በሶስት ክፍል የይሖዋ ምስክሮች የሚያነሱት ስህተት ለምን አብ ከወልድ አይቀድምም የሚለውን ክርስቶስ ሰው ብቻ ከሆነ እንዴት የሚለውን ብቻውን የሚለው ቃል በስላሴው ግንዛቤ ምን ይመስላል? ኢየሱስ መንግስተ ሰማያትን መስጠት አይችልም የሚለው ለምሳሌ ማቴዎስ 20:23 አንስተው የሚያነሱት ሙስሊሞች ኢየሱስ ስለምን ቸር ትለኛለህ? እንዲሁም በክፍል 1 እና በክፍል 2 እስከ ክፍል 3 የሰጠንበት ነው። አብ በራሱ ሕይወት እንዲያለው ሲል ምን ማለቱ ነው? ከኔ አብ ይበልጣል ሲል ምን ማለቱ ነው የሚለውንም እሱንም በሁለት ክፍል እንትን ያለ ነው። እንዲሁም ዘዳግም 23:1 የተቆረጠ ብልት ያለው ወደ እግዚአብሔር ጉባኤ ግባ ሲባል ምን ማለቱ ነው? ዲቃላ ወደ እግዚአብሔር ጉባኤ ግባ ሲባል ምን ማለት ነው? አይነ ስለ አይን ጠላት ከሚለውና ጠላትን ውደድ የሚለው ሁለቱ እንዴት ይታያሉ? የአካል ጉድለት ያለበት ዘሌዋውያን 21:18-23 አንስተው የሚያነሱት አለ። በብሉይ ኪዳን እግዚአብሔር ሕፃናትን ለምን አስገደለ የሚል ጥያቄ ይነሳል። የዮፍታይ ታሪክና የሴት ልጅ ጋር ተያይዞ እሱ ጋርም የሰውን መስዋዕትነት እግዚአብሔር ይፈቅዳል ማለት ነው የሚል ጥያቄ ተነስቶ እሱ ጋር መልስ ተሰጥቶበታል። በብሉይ ኪዳን ከአንድ በላይ ማግባት እንዴት ይታያል? አባት በሰራው ኃጢአት ልጅ ይቀጣል የሚል ጥያቄ ያነሳሉ። እግዚአብሔር ኢየሱስን ጌታና ክርስቶስ አደረገው ሲባል ምን ማለት ነው? ሰይጣን ለክርስትና መዳን ባለውለታ ነው ወይ? የመሳሰሉ የጌታ በስጋ መምጣት አስፈላጊነት ጥቅሶች ይሳሳታሉ። መጽሐፍ ቅዱስ አይሳሳትም የሚል ሀሳብ የሚነሳሱም አምላክ ሰው አይደለም የሚልም ይነሳል። አምላክ አንድ ከሆነ ኢየሱስ እንዴት አምላክ ይሆናል? እግዚአብሔር የሰው ስጋ አስበልቷል የሚል በኤርምያስ 19:9 ሁሉ ይነሳል። እነዚህን ይመስላሉ። ከዚያ ፋቮራይት ስገቡ ደግሞ ሴቭ ያደረጋችኋቸው ለምሳሌ ሌላ ጊዜ እናንተ የፈለጋችኋቸውን እንደዚህ ያስቀምጥላችኋል ማለት ነው። ይህንን ይመስላል። ያው አወርዳችሁ እንግዲህ ያላወረዳችሁ ካላችሁ እና ያልጫናችሁ ካላችሁ